Palestine! Free Palestine! Leave me! I'm free! Freedom forever! እንዴት ሰለምሽ በ9 ዓመትሽ? እኔ ሰለምኩት ቸርች ላይ ምናምን ነገር እናቴ ጴንጤ ናት። ቸርች ላይ ምናምን ሰዎች ትልቅ ተአምር ላሳያችሁ ተመልከቱ። እዚህ ጋር ምንድነው ጋይስ? እስቲ አስረዱኝ። ባለ አልገባኝም። ምንድነው? ስልኩን አንሱት ምናምን። ማን ነው የሚያነሳው ስልኩን? እንዴ ጤነኛ አይደለም እንዴ? የሞት ሰው እንዴት ነው ስልክ የሚያነሳል? ቆይ ማን ነህ የሚለውን እንይ እስኪ። Wait a minute. Who are you? ወሬ መቼ ሰማል ያላንቺ መቼ ሰማል ያላንቺ ያጅናለ አንቺን እንዴት ባልና አጋጣሚ ታዲያ ከእስልምና ጋር ተገናኘሽ? እንዴት ተዋወቅሽ? እሱን እናንሳው እስኪ። መርሃባ እንትን ነው በመሀል እዛ የምንውልበት ያልኩሽ ቤት ቀን የሚቀምበት ቤት እዛ ቤት ላይ አንድ ልጅ አለ እና አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ አላሁ አክበር። ስለዚህ ክርስቶስ የማን ልጅ ነው ከተባለ የእግዚአብሔር ልጅ እግዚአብሔር ማለታችን ነው። Do you believe that Jesus is God? መከተል ከፈለክ አይሻን ተከተል። ለምን ያቺን ቲክቶከር ታስጨንቃታለህ? ገብቷል? የሆነች ቲክቶከር ታመጣና እኛ እኮ አንቺን እኛ አድርገህ ይዘህ እየተከተልንሽ Free Palestine! Free Palestine! Leave me! I'm free! Freedom forever! ሰላም አለይኩም ያ ሩሐል ዓለም ሁሉም በሽታ ነው ሁሉም ነገር ህመም ነቢይ ያላንቱ አይደምቅም ዓለም። አንተ እኮ አንተን የሚከተሉ ብዙ ሰዎች ለምን አባህ ነው የምትከተለኝ እኔን? ሀይቃ እንዴ አስሐቢ ከንጁም ቢአዩም በማንም ብትከተሉ ማይ የኔ ሰሃቦች ስታር ናቸው እኮ ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም አይደል? መከተል ከፈለክ አይሻን ተከተል። ለምን ያቺን ቲክቶከር ታስጨንቃታለህ? ገብቷል? የሆነች ቲክቶከር ታመጣና እኛ እኮ አንቺን እኛ አድርገህ ይዘህ እየተከተልንሽ አንቺ እንደዚህ ለምንድን ነው የምትከተላት? ሰሃባ እያለልህ ነብዩን የሚያውቅ ሰው እንዴት ሰው ይከተላል? ገብቷል አይደል? እውነት ሙስሊም ከሆንክ አንተ ሰሃባን መከተል ትችላለህ ነው ጨዋታው። ገብቷል አይደል? የተቀመጠልንም እሱ ነው። እዚህ ጋር ለምን ትወርዳለህ? ፋሲኔት ካደረገህ የነሱ ህይወት እዚህ ጋር የሚሰራው ነገር አይጥምህም። እውነት ለመናገር ሰዎች ትልቅ ተአምር ላሳያችሁ ተመልከቱ። እዚህ ጋር ምንድነው ጋይስ? እስቲ አስረዱኝ። ባለ አልገባኝም። ምንድነው? ስልኩን አንሱት ምናምን። ማን ነው የሚያነሳው ስልኩን? እንዴ ጤነኛ አይደለም እንዴ? የሞት ሰው እንዴት ነው ስልክ የሚያነሳል? ቆይ ማን ነህ የሚለውን እንይ እስኪ። Wait a minute. Who are you? ወሬ መቼ ሰማል ያላንቺ መቼ ሰማል ያላንቺ ያጅናለ አንቺን ታዲያ ይሄ ነውር አይደለም ማለት? የሆነ ትልቅ ማዲህ ለመተቸት እኔ ዛሬ ስለደረሰኝ ቪዲዮ ዛሬ ስላየሁት በጣም ስለገረመኝ ነው። ለመተቸት ራሱ የሆነ ቅርብ ሰው ሲተች ነው ደስ ይለኛል ወላሂ። የሆነ ሁሉም በፊሉ ሲተች ያምራል። የሆነ ለትችት ራሱ ማለት ነው እስልምና ላይ የሚሰሩ ሰዎች እና አቡሳላ እኔ ሲተች ደስ ይለኛል። ይተች በቃ እና ሁሱ ይተቹ መብታቸው ነው። እንደዚህ እስልምና ላይ የሚሰሩ ይተቹ እንደፈለጉ። እንደዚህ አይነት ሰው ሲተች ግን በጣም ነው የሚያናድደኝ ነው የምላችሁ። ምንም የሌለበት ሰው መጀመሪያ የሆነ ለምን እንደሚወራ ማወቁሽ ማለት ነው። ለመተቸትም ቢሆን የሆነ ትንሽ ቤዝ ያስፈልጋል። ቤዝ ሳይኖር ዝም ብሎ መተቸት አይመጣም። ለዛውም ደግሞ ትልቅ ሰው ለመተቸት ማለት ነው። ስለዚህ ክርስቶስ የማን ልጅ ነው ከተባለ የእግዚአብሔር ልጅ እግዚአብሔር ማለታችን ነው። Do you believe that Jesus is God or son of God? No, I believe Jesus is son of God. Okay. ኢየሱስ የእግዚአብሔር ልጅ ነው በሉት። وقالت اليهود عزير ابن الله وقالت النصارى المسيح ابن الله
ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون اتخذوا أحبارهم ورهبانهم أربابا من دون الله والمسيح ابن مريم وما أمروا إلا ليعبدوا إلها واحدا لا إله إلا هو سبحانه عما يشركون شوال بديانو يتبالاش سويش እንዳትወናብሉ ሸዋል ቢዲአ ነው ምን ቢዲአ ነው ያልተባለ ነገር ረሱል አልሰሩትም ሳሮቹ አልሰሩትም ተብለናል ቢዲአቱ ዑመር እያሉ ነው የጨረሰው ተራዊህ በመሰረቱ ያው ጉዳዩን ከስሩ ማየት ያስፈልጋል ሻዎች እንደዛ ነው የምትለው የብቻ ነው ነብዩ ብቻውን ነው ሰግሩት ጀማዓ አልሰገዱም ተሐጁድን ቢዲአ ነው ምን ቢዲአ ነው ያልተባለ ነገር አለ አንተ ዑምራ ሄዲ አላሁ ፍቁ ለአባቴ ለሞተው ሲያላህ ይርሐሙ ዑምራ አልስራለት ብትል ቢዲአ ነው ይላል ዲያግም ታዲስ አበባ ናቶሎለት እንጂ ተንሚዲ ዑምራ መስራት የለብህም ይላል እንዴ ያለው ነገር አትስሙ ሐሊማ እንደሳዛኝ ወሻለ ሸጋ ማዋለ ዛፍና ድንጋይ መስጠጋ ነው ማይከዳ ያ ሰይዲ አወል ሁዳ ሰይዲ አወል ሁዳ ለካ ሰላቱ ነጃ አንቱን ይዛም አንቱ ደምቃለች ትልቁ ሰው አንቱን አውቃለች ድናለች ነፍስ አንቱን ወዳ አሊፍ ከሚለው የአረብኛ ፊደል ከዛ ጀምረህ አሁን ሙሉ ቁርአን እስከ ማንበብ ድረስ ደርሰሃል ለብቻ ነው ማንንም ሳያግዘ አቅሪ ሳይኖርህ በራስህ ነው የቀረኸው ማለት ነው የሰማህም የለም ምናልባት ብትቀራልኝ አንድ ፓርት ለመጀመሪያ ጊዜ ነው ብሰማህ ምንም ችግር የለም ኦኬ ሞክራለሁ እሺ ምንድነው የምትቀራው ሱረቱል በቀራ ከረጅሙ ሱራ ነው የሚጀምረው ሙሉን አይደለም ያው ግን የተወሰነው ያማ ቀኑን ሙሉም አያልቅም እሺ ቀኑን ሙሉ አያልቅም ሱረቱል በቀራ ለመጀመሪያ ጊዜ ነው ማንንም ሰምቶ አያውቅም አዎ ለመጀመሪያ ጊዜ ቢስሚላህ በልና ጀመር ኦኬ እሺ አመሰግናለሁ አዑዙ ቢላሂ ሚን ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ዛሊከል ኪታቡ ለረይበ ፊህ ሁደል ሊልሙተቂን الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون እንዴት ሰለምሽ በ9 ዓመትሽ እኔ ሰለምኩት ቸርች ላይ ምናምን ነገር እናቴ ጴንጤ ናት ቸርች ላይ ምናምን ነገር እንዲ ጥያቄ ምናምን ስታነሺ በቃ እቺ ልጅ በቃ የሆነ አዛብ ተጠግቷታል ምናምን ነው የሚባለው ከዛ እንደዛ ሆኖ ማዘር ደግሞ እንዳጋጣሚ ሆኖ መስጊድ ስራ ገባች በጣም ነበር የምጠላው ለኔ የሂዳያ ሰበብ ሆና ነው እንጂ መስጊድ ምናምን ሙስሊም በጣም ነው የምጠላው የነበረው ከዛ መስጊድ መስራት ጀመረች እኔም መሄድ ጀመርኩ ምናምን ከዛን ያቆል ሆላደን ትርጉም ሰማው አንቺ የምትሄጂበት ሰዓት እናትሽ ለማገዝ ነው አንቺ የምትሄጂው ወይስ አይደለም ዝም ብዬ ከሷ ጋር ሄድ ነበር ምናምን ከዛን ያቆል ሆላደን ትርጉም ሰማው ምናምን መጠየቅ ጀመርኩ በሴቶች በኩል ከዛን በቃ እነሱም እስልምና ላይ የሆነ ጠይቀሽ ሁሉም ነገር ይመለስልሻል እዛ ጋር ግን ስትሄጂ በቃ እቺ ልጅ የሆነ አዛብ ተጠግቷታል ምናምን በቃ እቺ ልጅ የሆነ ልትበላሽ ነው የምትባየው ምን ነበር የምትጠይቀው በዛ እድሜሽ ግን እኔ ከራሴ አንዳችም ላደርግ አልችልም እንደሰማው ፈርዳለሁ ፍርዴም ቅና ይላከኝን ፍቃድ እንጂ እኔ ከራሴ አልሻም ይላል እሺ እንዴት ነው ይሄ ነገር እንዴት ነው ስላቸው አንቺ ህፃን ነሽ ደግሞ ማን ነው እንደዚህ ብጠይቅ ያለሽ የሆነ አዛብማ ተጠግቶሻል ነው የሚሉት ምንም የሆነ ምክንያት ነው እንጂ እንት የሚሉት መልስ አይመልሱልሽ እስልምና ላይ ግን ስመጪ ሁሉንም የጠየቅሽውን በሙሉ ይመለስልሻል ስለዚህ ይሄ ጥያቄ አይምሮሽ ላይ ነበረ የሚመለስልሽ መልስ ደግሞ እንዳንቺ ልጅ ብትሆኝም ልጅ ነሽ መባልሽን ግን አትቀበዩም ነበር በሰዓቱ የሱረቱል ኢኽላስን ትርጉም ሰማሽ እዛው ቁጭ ባልሽበት ሲነገር ምን ተሰማሽ ልብሽ ላይ ከዛ የሆነ ይሄ ማታቂ ስሜት አለ የሆነ ምንድነው ይሄ ለመግለጽ የሚከብድ ስሜት
ያ ስሜት እኔ እንጃ የኔ በቃል ምናምን ትናገር ይሄ ልትናገር የምትችይ ስሜት አይደለም። የሆነ ሰላም አለው። ምን ገባሽ ግን በ9 ዓመትሽ የሱረቱል ኢኽላስ ትርጉም ሲነገርሽ ላንቺ አለም የተነገረሽ በርግጥ ሲነገር ሰማሽ? ትኩረትሽን እንዲስብ ያደረገው የትኛው ሐሳብ ነበር ከዛ ትርጉም ውስጥ? አላህ አይወልድም አይወለድም የሚለው ነገር ከዛን እዛ ጋር ያለው ነገርና እዚህ ጋር ያለው ነገር የሆነ ተጋጭ አለ አይደል? እዚህ ጋር አይወልድም አይወለድም እያለ እዛ ጋር ደግሞ ያለው አብ ወልድ መንፈስ ቅዱስ ይላል። ለምትጠይቂው ጥያቄ መልስ አይመለስልሽም። በቃ የሆነ አዛብ ተጠግቷታል ነው የሚባለው እዛ ጋር ስቴጅ። እዚህ ጋር ግን ስትመጪ አንቺ ክርስቲያንም ሆኚ ሙስሊምም ሆኚ ምንም ሆኚ ይመለስልሻል ጥያቄሽ። በዛ እንደዛ ነው ይሰለም። ስለዚህ አላህ አይወልድም አይወለድም የሚለው ሳበሽና ሙሉን በደንብ አዳመጥሽ። አዳምጠሽ ዝም ብለሽ በቃ ደስ አለሽ ወደ ቤት ሄድሽ ወይስ ምን ማለት ነው ብለሽ ድጋሚ መጠየቅ ፈለግሽ? ምንድነው የዛን ቀን ያደረግሽው ነገር ንገሪኝ። የዛን ቀን ያደረኩት ጠየቅኩኝ። ወዲያ ነበር የጠየቅኩት። ማንን ጠየቅሽ? እዛው መስጊድ ውስጥ እንትን ያለች ነበረችና እሷ ቤት ሄዳ ነበር። ቤት ሄጄ ጠየቅኳት። ከዛን ስጠይቃት አብራራችልኝ በደንብ ምናምን። ከዛን በቃ እኔ ሻሃዳ መያዝ ፈልጋለሁ አልኳት። የዛኑ ቀን? አዎ። ከዛን እሷም እሺ ምናምን አለችኝ። ሻወር ወሰድኩ ምናምን በቃ ሻሃዳ ሲያዘችኝ በቃ ከዛን ሻሃዳ ያዝኩ ምናምን በቃ ከዛን ድብቅ ሆነ። ማዘርም አታውቅም ነበር። በዛ ቀጠለ። ሳትናገሪ ማለት ነው? ሻሃዳውን ስትይዢ እንዴት ነበር ስሜቱ የነበረው? የሻሃዳ ስሜት በጣም ይለያል። የሆነ ከሁሉም በላይ የሆነ ይሄ አንቺ ብቻ እዚህ ዓለም ውስጥ ያለሽ እስኪመስልሽ ድረስ ነው የምትደሰችው። የሆነ በጣም ሰላም አለው። በጣም ደስ የሚል ነገር ብቻ በጣም የሆነ ይሄ ተናግረሽ እንትን ማትይው ነገር። ከዛን ያው እንዴት እንደሚሰገድ ምናምን አሳየችኝ ምናምን። ከዛን ሰገድን ኢሻ ምናምን በቃ አንዳንድ ነገሮችን እንትን አለችኝ። ከዛ እኔም ወደ ቤት ሄድኩ። አዳር እንዴት ነበር? አልተኛም ነበር፣ ቁጭ ብዬ ነበር ያደርኩት። ምን አስቀመጠሽ? የሆነ ይሄ ደስታው ምናምን አለ አይደል? ልተኛ ራሱ ብትያትዘኝ በጣም ደስ የሚል ሌሊት ነበር የዛኔ ራሱ። በ9 ዓመት ሻሃዳ ተይዞ የአላህን አንድነት እንደማይወልድ እንደማይወለድ አምኖ ሰልሞ ምናምን ትንሽ ራቅ ይላል አይደል ከእድሜሽ ጋር? እኔ ራሱ ነው ይገርመኛል። እንዴት ነው እንትን ያልኩት እላለሁ። ግን ያው አላህ ሲፈቅድ አይደል? በትክክል አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ቢስሚላህ አላሁ አክበር አላሁ አክበር። እንዴት ባለ አጋጣሚ ታዲያ ከእስልምና ጋር ተገናኘሽ? እንዴት ተዋወቅሽ? እሱን እናንሳው እስኪ። መርሃባ እንትን ነው በመሀል እዛ የምንውልበት ያልኩሽ ቤት ቀን የሚቀምበት ቤት እዛ ቤት ላይ አንድ ልጅ አለ እና እዛ ቦታ ላይ ይመጣል። ምንም ነገር አያደርግም፣ ቁጭ ነው የሚለው ሰው እና እንትን ነው በጣም የማትጠብቂው አይነት ሰው አለ። ዲኑ ላይ ጥብቅ ያለ አይነት ሰው እና ንጽጽር ያይ ነበር ቁጭ ብሎ። ሁሌ እኔ እና እሱ ከተገናኘን ሁሌ ክርክር አለ። እኔ ክርስትናን ወግኜ እሱ ደግሞ እስልምናን ወግኖ እሱ ነይ ሁለቱንም እውነት ላሳይሽ ነው የሚለው። እኔ ደግሞ ጥምም ያለ ይሄ በቃ ስድብ ቀረሽ ዱላ ቀረሽ ንግግር አለ። እናንተ እንደ አይደላችሁ ሙስሊሞች፣ ኧረ ተው እንደዚህ አይባልም እንዲህ ነው እለዋለሁ። እና ብዙ ጊዜ እስቲል አሁንም የሚገርመኝ ነገር እንዴት ነው በእናንተ 4 ሚስት ይቻላል ምንድነው? እና ሃይማኖት ይሄን ይፈቅዳል። በቃ ያቺ ብቻ ናት ፖይንት፣ ሌላ ምንም ፖይንት የለኝም። ከዛ እሱ በብዙ ወይ ነው የሚጠይቀኝ። በብዙ ወይ ስልሽ አሁን ስለ ኢየሱስ ሊጠይቀኝ ይችላል። ከዛ ስለ 3 ስላሴ ሊጠይቀኝ ይችላል። ዝም ነው። ከዛ አንተ ሲጀመር አውቀ ነው ምናምን ወይ እዚህ ቤት አልመጣም ምናምን ብዬ መጨረሻችን ሁሌ እንደዛ ወይ እንደዚህ ነገር አታንሳብኝ ምናምን። ከዛ በመሀል ምን ማድረግ ጀመረ? የኡስታዝ አህዋይደርን ቪዲዮ የነ ኡስታዝ ዋሂድን የነ ጃን ላይቭ ምናምን ቁጭ ብሎ ያሳየኛል። በቃ እንዴት ነው አንከራከር፣ ግን በቃ ልብሽ ግርት ብሎልሽ የሆነ ጥያቄ እስከምትጠይቂኝ ድረስ አይዋል። ከዛ መርሃባ አልኩት፣ ይልክልኛል። ቤት እየገባው አየዋለሁ የነ ኡስታዝ አህዋይደርን ቪዲዮ እና አላህ ሀያቱን ያርዝምለት። በጣም ነው የማከብረው ኡስታዝ አህዋይደርን። ለዚህ ሁሉ ነገር ይጠብቅልን ወላሂ። እሱ ነው ለዚህ ሁሉ ነገር እንትን ማለት የሱን ቪዲዮ ባየው ቁጥር እሱ ሲገልጽልሽ የሚገልጽልሽ ወይ ጥያቄ ሲሰጥሽ
ከቁርአን ላይ አይደለም ከዛው ከምታነቢው ከመጽሐፍ ቅዱስሽ ላይ አሁን ይስማር ከማቀው ምዕራፍ ላይ ሊሆን ይችላል ኢየሱስ ክርስቶስ እንዲህ ምዕራፍ ላይ ዮሐንስ ወንጌል እንዲህ ላይ እንዲህ ይላል ከዛ መልሱንም ከየት ነው የሚሰጥሽ ከዛው ላይ ማለት ነው ይሄ ራሱን አሁን እኔ ሳምነው የነበረውን ነገር የሚቃረን ራሱን መጽሐፍ ቅዱስ ላይ ነው ማገኘው ተረዳሽኝ አይደል ከዛ በጣም ጥያቄ እየፈጠረብኝ መጣ የኡስታዝ ዋሂደር ቪዲዮ ከዛ ምን ማድረግ ጀመርኩ ማታ እና ኡስታዝ ዋሂድ እና ነጃ ምናምን ላይቭ ይገቡ ነበር ቁጭ ብዬ ማየት ጀመርኩ አንድ ሰዓት ከምናምን ቁጭ ብዬ ያለ ሁሌ ደግሞ ሌላ ሱስ ሆነ በቃ ሌላ ሱስ ሆነብኝ አይምሮዬን እንዳለ ለሱ ሰጠሁት እና ግን ሐሳቤ ምንድነው እዛ ጋር ሄጄ አልፈሪድን ለመከራከር እናንተ ላይ እንዲ ነገር አገኘውባችሁ እስልምና ላይ እንዲ ነገር አግኝቻለሁ ሶ አንተ አሁን እንደዚህ ልታወራ አችልም ብለሽ ለመመለስ ሁሌ እንዳሸማቀቀኝ ስለሆነ የሆነ ነገር ፈልግበት ነበር ከዛ በመሃል ቁጭ ብያለሁ እንዴት እንደሰለሙ ያወራሉ ከዛ ከመጽሐፍ ቅዱስ ላይ የሆነ እንትን ያነሳሉ ከዛ የሆነ ማቀው ነገር ሊሆን ይችላል ከዛ የሱን መልስ ሲሰጡኝ ሲዝ መጽሐፍ ቅዱስ ይዤ ነው ላይቭ የምገባው ከዛ በስማም ፈጣሪ እንትን እንዳይለኝ እንዳይስበኝ እርዳኝ ምናምን ብዬ ነው እና ልክ አሁን ያሉት ምዕራፍ ላይ ይገልጻውና አንዳንዴ እነሱ ያሉትም ልክ ላይ ይችላል ብለሽ የምታስቢው ነገር አለ ያሉትን ቀጥታ አገኘዋለሁ ከዛ ራሱን ጥያቄ ራሱን መልስ ታገኘዋለሽ እዛው መጽሐፍ ቅዱስ ላይ ማለት ከዛ በጣም በቃ እንዴት ነው መጨረሻ ላይ በጣም መጫነቅ ጀመርኩ ይሄ ለማወቅ መጣሩ ምናን ቀረና ይሄ ራሴን ማሳመን አልፈልግም ስትረሱ ገባው ማለት ማዘር እስከምትጨነቅ ድረስ በሩን ቆልፌ ነው ሙለው ምናምን ጥያቄ አወጣለሁ ከዛ ከማቀው መልሳለሁ ከዛ ማቃቸው ሰንበት ትምህርት ቤት አብሮኝ ይማሩ የነበሩት ምናምን ጋር ደውላለሁ እንዲ ይሉኛል እሱን መልሳለሁ ከዛ ሩጭ እጃል ፈልጋ ነው ሄድ እንዲ ተብሏል ከዛ ገና አውርቼ ጥያቄና አውርቼ ሳልጨርስ መልሱን ይነግረኝ እንዲ ነው ይሄ እንዴት ነው ለመወያየትም የማይሆን ርዕስ ነው ይዤ በቀላሉ የሚመልሳቸው ነገሮች አሉ አይደል አንቺ ግን ከባድ የሚመስልሽ ለኔ ከባድ የሚመስለኝ ነገር ነው በዛ ታይም ላይ አንዳንዴ አቃለው ስለ ሃይማኖት ይብለሽ ቁጭ ያልሽው ነገር በጣም ሲምፕል እና ኖርማል ነገር ሆኖ የሚታይሽ ሆነብኝና በዛ መሀል ላይ ነው በቃ በስነ ስርዓት አይ ኢልሻዳ ያልኩኝ አንቺ እስካሁን እያየሽው የነበረው ነገር ልክ አልነበረ ይሆናል ወይ ደግሞ ራሽን በደንብ አድርገሽ ቼክ አድርጊውና አንቺም ልክ ከሆንሽ ልክ ነኝ ብለሽ ታውጃለሽ አልፈሪድንም ዝም ታስቢያለሽ ልክ ካልሆንሽ ደግሞ ልክ ያልሆንሽው ነገር ታውቂያለሽ ታያለሽ እስከዛ ድረስ ሻዳ መያዙ ላይ ምናምን አላሰብኩበትም ከዛን በስነ ስርዓት ጥያቄ ማውጣት ጀመርኩ አሁን የኡስታዝ ዋሂደርን ቪዲዮ ያለው አይደለ ከዛ ሁለቱም ጋር በሄዳው እስልምናም ጋር በሄድ ክርስትናም ጋር በሄድ ሁለቱም ጋር ሊመለስልኝ ይችላል ብዬ ማስባቸውን ጥያቄዎች ማውጣት ጀመርኩ ስለ ኢየሱስ ማውጣት ጀመርኩ ስለ ሶስቱ ስላሴ ማውጣት ጀመርኩ ምናምን ጥያቄዎችን ያወጣው ታይም ላይ እኔ ማቃቸው ሰንበት ትምህርት ቤት በጣም ጎበዝ ናቸው ያስተምሩኛል ብዬ ማስባቸው አስተማሪዎች ነበሩ ሶ እነሱ ጋር ነው የሄድኩት መጀመሪያ ማለት በጣም ያውቃሉ ሶ ለአልፈሪድ ምንም አይነት መልስ ሊመልሱልኝ ይችላሉ ብዬ ማስባቸውን ሰዎች ጋር ነው የሄድኩት እና ሰንበት ትምህርት ቤት የምማረው አማኑኤል ነበር አማኑኤል ቤተክርስቲያን ከዛ በኋላ ማህበር ደግሞ አለ ማህበር ማለት አሁን ሚካኤል ሲሆን ማርያም ሲሆን ምናምን ጽዋ ታወጫለሽ እና እንደዛም ደግሞ ነበረኝ እኔ የማርያም ነበረኝ እና ሁለቱም ጋር አሉኝ ብዬ ማስባቸው ሰዎች ጋር ነው የሄድኩት ትልቅ ሰው ናቸው ይመስ እና የዛ ታይም ላይ ስለ ሶስቱ ስላሴ እና ስለ ኢየሱስ ጥያቄ ይዤ ነበር እና በዛ መሀል ላይ ልክ ስለ ሶስቱ ስላሴዎች ጠይቄው እንትን ሲል በጣም ወደ ውስጥ ገባው እና ወይዘዊ ክርስትና ላይ ሚስጥረ ስላሴ አለ በጣም ብዙ ሚስጥራቶች አሉ እና እነዛ ሚስጥራቶች አንቺ አይደለሽ አንቺ አሁን ዛሬ መጣሽው ሳይሆን እኔ ሃይማኖት ብዬ ሲይዘው የሆነ ሙስሊም ሰው ወይ የሆነ ፕሮቴስታንት ሰው መጥቶ የሆነ ነገር ሲጠይቀኝ ሙሉ ነገር መመለስ አለብኝ ለዛ ሰው ልክ አሁን ክርስትና ሃይማኖቴ እንዲ ነው ብዬ ሳስረዳው ለዛ ሰው ሙሉ ነገር ማወቅ አለበት ከኔ ምንም ነገር ማጣት የለበትም እኔ ባላቅ እማቀውን ሰው ሂጄ መጠየቅ አለብኝ ያ ሰው ሚስጥር ሊለኝ አይገባም እኔ ሃይማኖቴን ከተከተልኩኝ ሃይማኖት ላይ ሚስጥር የሚባል ለምን ፈጣሪ አንድ ነው ያ ፈጣሪ ለምን ሚስጥር የሚባል ነገር ያስቀምጥልኛል ገባሻ ልክ እንደዛ ስለው በቃ ኤልሻዴ ተበላሽታለች ተባለ የሆነ መናፍቅ ጋር ሄዳለች ወይ የሆነ ሙስሊም ሰው ጋር ሄዳ አበላሽታታል እንጂ ይሄን ሚስጥር እንትን ለማለት አትሞክርም ሶ ጥሎኝ ሄደ በስነ ስርዓት ነው ተነስቶ ጥሎኝ ሄደ ከዛ ያንን ጥያቄ ይዤ ነው ድጋሚ ወላሂ ነው መስጊድ ነው ቀጥ የሄድኩት ነጠላ ለብሻለሁ ቀሚስ ለብሻለሁ ከዛ መስጊድ ነው የሄድኩት መስጊድ ሲሄድ የሆነች ህፃን ልጅ ናት ያገኘች የሴቶቹ በር የቱ ነው ብዬ ልገባ ስል ከዛ ምን ፈልገሽ ነው ምናምን ስትለኝ አላቅምና አስተማሪያችሁ አለ ምናምን አልኳት ከዛ ስለት ኡስታዝና እቺኛው እና አስር ላይ ነበረ አው ሊያስቀራም መጥቷል ምናምን አለች ጥያቄ ልጠይቀው ነበር ስለት እየሮጠች ሄደች ሂጃብ ይዛልኝ መጣች
ከዛ ኢጃብ እንደዚህ ጥልቅ የምትል ነበረች እንደ ሂማር አይነት ሰጠችኝና እሷን አደረኩኝ። ከዛ አሁን ሂጂ ግቢና መጋረጃ ጋር ቁጭ በይ ምናምን አለች። እኔ መጋረጃ ምን እንደሆነ አላውቅም። አሳቢ ፊት ለፊት ይመጣል ብዬ ነው ያሰብኩትና በመጋረጃ በኩል አውራኝ እና ባይዘዊ አሁን ይቺኛዋ ሰብሪን ካወራሯ ጀምሮ አሁን እንደዚህ እስከምታወራሽ ምናምን ያቺኛዋ ኤልሻዳይ ላይ የለች። እንዴት ነበር የምታወራው ይዛለ? እንዴት መሰለሽ አሁን ለምሳሌ የዘን ኡስታዝ ራስ ሳወራው ከመጋረጃ አትወጣም ነው ምናምን ብዬ ነው ያወራሁት። ከዛ ሳቀ ማለት በመጀመሪያ የገዘኝ ትህትና ነው። ከመጋረጃ አትወጣም ጥያቄ ለመጠየቅ ነበር ምናምን አልኩት። አሁን ከምነግርሽ በላይ ድምጼ በጣም ጮክ ነው የሚለው። ሳወራ እንዲህ እያልኩ ነው ማወራሽ ማለት ምንም አይነት ነገር እያወራሽ ሳወራሽ እንዲህ እያልኩ ነው ማወራሽ እንዲሆኑ አሁን እንደዛ በቃ እንደዚህ አይነት ሰው ናት እና ይቅርታ አትወጣም ወደ ውጪ ላውራክ ነበር ምናምን አልኩት። ከዛ ይቅርታ በእኛ አለኝ እንዲህ በመጋረጃ ተከልሎ ወንድና ሴት አይነካከብም እንትን አይልም ማይተያዩም አለኝ። ከዛ እሺ ጥያቄዎች ነበሩኝ ምናምን ብዬ ጥያቄዎችን የጀመርኩት። ከዛ በዛ ማለት ጥያቄዎችን መጠየቅ ሲጀምር መጽሐፍ ቅዱስ ይዘሻል አለኝ። ከዛ እንትን አለች እቺ ትንሽዬ አሁን በእኛ ኢስላም ሙስሊም እንደምትባለው ትንሽዬ እንትን አለች ሁሉንም ያጠቃልላል ይዣለሁ አልኩት። ከዛ እንዲህ ምዕራፍ ላይ ልክ እንደ ኡስታዝ አዋይደር ማለት እንዲህ ላይ እንዲህ ይላል። አሁን ለጠየቅሽው ጥያቄ ከቁርአን አይደለም የመለሰልኝ ከራሴ ላይ ከፍተውና ማለት ነው ከውላለሁ ቀና እያልኩኝ አሁን የሆነ ጥያቄ እሺ ይሄንን እላለሁ ወላሂ ነው እስከ መጨረሻው በትህትና መጀመሪያ ራሱ ጥያቄ ለመጠየቅ ነው የመጣሁት ስለው ጎበዝ ልጅ ያለሽበትንም ለማወቅ የሌላኛውንም ለማወቅ መምጣትሽ ትልቅ ነገር ነው በትህትና እኔ ተቀበለኝ። እንደዛ እያወራሁት ነው የምልሽ እና ሙሉ ጥያቄዎችን በትህትና መለሰ እና መጨረሻ ላይ ሌላ የምትፈልጊው ነገር አለ ምናምን እሱ ሊል የፈለገው ሻዳ ነው ምንም ነገር የለም ምናምን ብዬ ነው የወጣሁት። አመሰግናለሁ። በሽታ ነው ሁሉም ነገር ህመም ነቢይ ያላንቱ አይደምቅም አለም። አንተ እኮ አንተን የሚከተሉ ብዙ ሰዎች ለምን አባህ ነው የምትከተለኝ እኔን? ሀይቃ እንዴ አስሐቢ ከኑጁም ቢአዩም በማንም ብትከተሉ ማይ የኔ ሰሃቦች ስታር ናቸው እኮ ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም አይደል? መከተል ከፈለክ አይሻን ተከተል። ለምን ያቺን ቲክቶከር ታስጨንቃታለህ? ገብቷል? የሆነች ቲክቶከር ታመጣና እኛ እኮ አንቺን ያርገህ ይዘህ እየተከተልንሽ አንቺ እንደዚህ ለምንድን ነው የምትከተላት? ሰሃባ እያለልህ ነብዩን የሚያውቅ ሰው እንዴት ሰው ይከተላል? ገብቷል አይደል? እውነት ሙስሊም ከሆንክ አንተ ሰሃባን መከተል ትችላለህ ነው ጨዋታው። ገብቷል አይደል? የተቀመጠልንም እሱ ነው። እዚህ ጋር ለምን ትወርዳለህ? ፋሲኔት ካደረገ የነሱ ህይወት እዚህ ጋር የሚሰራው ነገር አይጥምም። እውነት ለመናገር ሰዎች ትልቅ ተአምር ላሳያችሁ ተመልከቱ። እዚህ ጋር ምንድነው ጋይስ? እስቲ አስረዱኝ ባላህ አልገባኝ። ምንድነው? ስልኩን አንሱት ምናምን ማን ነው የሚያነሳው ስልኩን? እንዴ ጤነኛ አይደለም እንዴ? የሞት ሰው እንዴት ነው ስልክ የሚያነሳል? ቆይ ማን ነህ የሚለውን እንይ እስኪ። Are you? ታዲያ ይሄ ነውር አይደለም ማለት የሆነ ትልቅ ማዲህ ለመተቸት እኔ ዛሬ ስለደረሰኝ ቪዲዮ ዛሬ ስላየሁት በጣም ስለገረመኝ ነው። ለመተቸት ራሱ የሆነ ቅርብ ሰው ሲተች ነው ደስ ይለኛል ወላሂ። የሆነ ሁሉም በፊልዱ ሲተች ያምራል። የሆነ ለትችት ራሱ ማለት ነው እስልምና ላይ የሚሰሩ ሰዎች እና አቡሳላ እኔ ሲተች ደስ ይለኛል። ይተች በቃ እና ሁሱ ይተቹ መብታቸው ነው። እንደዚህ እስልምና ላይ የሚሰሩ ይተቹ እንደፈለጉ። እንደዚህ አይነት ሰው ሲተች ግን በጣም ነው የሚያናድደኝ ነው የምላችሁ። ምንም የሌለበት ሰው መጀመሪያ የሆነ ለምን እንደሚወራ መውቁሽ ማለት ነው። ለመተቸትም ቢሆን የሆነ ትንሽ ቤዝ ያስፈልጋል። ቤዝ ሳይኖር ዝም ብሎ መተቸት አይመጣም። ለዛውም ደግሞ ትልቅ ሰው ለመተቸት ማለት ነው።